ሰላም አበበ። ሰላም ሉሌ፣ ሰላም ነው? እንደምን አለ? እግዚአብሔር ይመስገን። ሰላም ነው ወይ ሉሌ? ደህና ነኝ። ደህና ነህ አንተ? እግዚአብሔር ይመስገን። ሁሉ መልካም? እግዚአብሔር ይመስገን። እንዴት ናችሁ እናንተ? እኛ ደህና ነን፣ እግዚአብሔር ይመስገን። ጤናህስ እንዴት ነው? እግዚአብሔር ይመስገን። አሁን ትንሽ ደህና ነኝ። አሁን ሰሞኑን ተሽሎኛል፣ ደህና ነኝ። መልካም። እስኪ ማገናኘ ሰው አለህ? ሰላም በላቸው። እሺ። እናትህን አናግራቸው እስኪ። ሄሎ፣ እናትህን አናግራቸው። ሄሎ አቤ፣ እናትህ ነኝ። ደህና ነህ? እማዬ እንዴት ነሽ? እንዴት ነህ ልጄ? እንዴት ነህ? እግዚአብሔር ይመስገን። እንዴት መተናል እኮ። ምነው ታዲያ ሳትደውሉልኝ መጣችሁ? ያው የእሱን ቁጥር ነበረ የሰጠህን፣ በሱ ተደዋውለን አብረን የምናገኝክ መስሎኝ ነበር እኮ። አይ እማዬ፣ እና አሁን የት ሆናችሁ ነው? የእሱ ቤት ነው ያለ ነው። አይ መዘዘኛ የሆነ ልጅ እኮ። እንደው ጉድ ሆነን እኮ ጉድ ሆነን። ምንድን ነው? እኔ እኮ እዚህ ተገናኝተን የምንነጋገር መስሎኝ ነበረ። አትመጣም እንዴ? አይ እማዬ፣ እዛው እኮ ተብዬ እኮ ጋሽዬ ቤት ነው ያለሁት እኔ ራሱ እዛ። በቃ ምንም የሚያምኑ ሰው ሲያጣ እኮ እዛ ሆኜ ነው። እንደሆነ እኮ ቀድሞ ቢነግሩኝ ነው ቀበልሽ ነበር እኮ። አበበ ሉሌ፣ ይኸውልህ እህትህም አለች እናትህም አለ። መጀመሪያ እነሱን የነገርካቸው እኔ ከኔ ጋር ሆነ እንዲያገኙ ነው አይደለ? አዎ ልክ ነህ። እስኪ እህትህንም ሰላም በላት መጀመሪያ። እሺ ወንድሜ እንዴት ነሽ? የታለም አለው። ምን ነው አንተ እንደው ምን ውስጥ ነው የገባችሁት? ኧረ ተይኝ፣ ይሄ አፈር የበላ ልጅ እንደው ከዛም ከመጣ ቀን ጀምሮ ያው እንደዚህ ጉድ አድርጎኝ አታይም እንዴ? ታዲያ ምን ነው እዚህ እመጣለሁ ብለህ አልነበር እንዴ? ቀረህ እኮ እዛው። ምን እቀራለሁ? እዚሁ እኮ አሁን ትንሽ እዚሁ ያሉን ነገሮች እስኪስተካከሉ እኮ ተብዬ እዛው ጋሽዬ ቤት እኮ ነው ያለው። ታዲያ የምትነግረን ነገርስ? እሱማ ምን እነግረዋለሁ? እሱ እኮ ያው ዝም ብሎ እናንተን አደከማ እንጂ ይህ አፈር የበላ እንደው መጀመሪያም እንደው ሲመጣም እታታየም ስነግረኝ ያልሰማ ብዬ እንጂ መምጣት አልነበረ። ያው ጠዋት ውስጥ እኮ ነው የከተተኝ። አበበ ሉሌ፣ አቤት ሉሌ። ይኸውልህ ቤተሰቦችህን ከዛ እዚህ ድረስ የጠራሃቸው የምናገረው ሚስጥር አለ፣ የማውቀው ነገር አለ። እሱንም ከልዑል ጋር ቁጭ ብላችሁ ነው የምነግራችሁ ብላቸው ነበር አይደል? እሱማ ብያለሁ። ታዲያ ይህ እኮ ልጅ እንደው ምን ብዬ ልንገራት ብዬ እኮ ነው። አሁን ለእሷ እንዲህ አድርጎ ነው ብል እኮ እሷም እኮ በጭንቀት እንዳትሞት እኮ ብላ ነው። አበበ ትንሽ ድምፅህም ጥሩ አይደለም። ምን ውስጥ ነው ያለው? እቤት ግን ያለ አመስልም። ቆይ እስኪ። ኧረ እኔ እዛው ጋሽዬ ቤት ነው ያለሁት። እርግጠኛ ነህ ግን ወይስ ስራ እየሰራ ነው የምታወራኝ? በጣም የደከመህ ያለ ክለክ ነው የምመስለው። አይ ነገሩ እኮ ግራ ስላጋባኝ ነው። ማለት እንዴት መጡ ብዬ ነው። ለዛ እኮ ነው እንዴት መጡ ብዬ እኮ ነው። አሁን እንደው አንተ አይደለህም እንዴ ደውለህ የጠራሃቸው? የምነግራችሁ ነገር አለ፣ ሚስጥር አለኝ እኔ ጋር ከልዑል ጋር ቁጭ ብላችሁ ነው ማወራችሁ ምናምን ብለህ